ብልጽግና ፓርቲ ያሳካቸውን የልማት ስራዎች እየጎበኘን ያለነው። በዚህ ውስጥ በአዲስ አበባ ውስጥ የተሰሩ ዋና ዋና የኮሪደር ልማት እንዲሁም የቤቶች እና የቱሪዝም መሰረት ያደረጉ ስራዎችን ነው እስካሁን ያለነው። ያው በከፍተኛ ደረጃ ለውጥ አይተናል። በአጭር ጊዜ ውስጥ የፓርቲው አዲስ እሳቤ እንደ ድሮ ፕሮጀክቶችን ማጓተት ወይም ደግሞ አንዳንድ ብልሹ የሆኑ የካባቢ ሁኔታውን የመቀበል ስሜቶችን መቀረፉን የሚያሳየው እና በመፍጠርና መፍጠር የሚባለው ኮንሰፕት ለማለት የተፈለገው ካልፈጠንና ካልፈጠርን ከኛ በላይ የሄዱ አገሮች ላይ መድረስ አንችልም። በኖርማል አሁን በኖርማል ድሮ ስራው ሲሰሩ በነበረበት ሁኔታ ብቻ እየሄድን አገራችንን አንለውጥም የሚለውን ሀሳብ ተግባራዊ የተደረገበት ነው። አዲስ አበባን በአጭር ጊዜ ውስጥ በዚህ መልክ መለወጡ የዛ እሳቤ ውጤት ነው። የአዲስ አበባ ተምሳሌት ሌላ አካባቢ የተገበረ ነው። ምናልባት የስኬል ጉዳይ ካልሆነ ኮሪደር ከ70 በላይ ከተሞች ላይ የተካሄደ ነው። ኢትዮጵያ ውስጥ የቱሪዝም ስራዎች በሁሉም አገራችን ክልሎች የተካሄዱ ነው፣ ሶማሌ ክልልን ጨምሮ። ስለዚህ እውነት በጣም የሚያኮራ ስራ ነው ዛሬ ያየነው ማለት ይቻላል።